ቪኔገር ስንት ነው? 10 ፒስ ነው 12 ነው አይደል? ኦኬ ማለት ደርዘኑ ስንት ነው? ሰላም ውድ የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እህት ወንድሞቼ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? አሁን የምነግራችሁ ነገር ለእናንተ የሚጠቅም ነውና ይህንን መረጃ ለሌሎች ሼር በማድረግ እህቶቻችንን ከሰው ቤት ሰራተኝነት ከስቃይ ከፈተና ከመከራ ብንገላግላቸው ጥሩ ነው ብዬ አስባለሁና ይሄ ደግሞ ምንድነው አሁን የምነግራችሁ መረጃ ምን መስራት ትፈልጋላችሁ ብዬ የተወሰኑ ሰዎችን ሳማከራቸው እኛ እድሜ ልካችን ኮንትራት ቤት ሰው ቤት መስራት መሮናል። ስለዚህ የተሻለ ነገር ካገኘን መስራት እንችላለን፣ ሰርተን መለወጥ መቀየር እንችላለን። ስለዚህ እኛ በተለይ ኮንትራት ቤት ስትሰሩ የነበራችሁ ወደ ሀገራችሁ ሂዳችሁ ሀገሬ ምን እሰራለሁ ብላችሁ እዚህ ጠፍታችሁ ሰው ቤት የምትንገላቱ ከምትሰቃዩ ኮንትራት ቤት ያላችሁ ወደ ሀገራችሁ እዚህ ካንስላችሁ ብትሄዱ ወደ እዚህ ሀገር ለመምጣት ማንም አይከለክላችሁ። ኮንትራት ቤት ስላላችሁ ስለነበራችሁ ሌላ ወንጀል አልሰራችሁም። ይሄ ከነሰላችሁት ከዛ ቤት ስራ ነው እንጂ ከሀገሪቱ አይደለምና መምጣት ትችላላችሁ። መጣችሁ በፈለጋችሁት የሥራ ዘርፍ ለመሰማራት መምጣት ትችላላችሁ ስላችሁ በደንብ ስሙኛው። በንግድ ስራ ለመምጣት ትችላላችሁ። በንግድ ስራ እንዴት ነው የምንመጣው? ሳሚ መንገድ እኮ ዝግ ነው ለምትሉኝ ደግሞ በቂ ማብራሪያ ሰጣችኋለሁ። በንግድ ስራ ለመስራት መጀመሪያ ፓስፖርታችሁን ታድሳላችሁ። ከዛ ቪዛ እና ቲኬት ቆርጣላችሁ የደርሶ መልስ። ከዛ ነጋዴዎች ወይ የቤት ካርታ ያላቸው ወይ እናንተ የቤት ካርታ ሊኖራችሁ ይችላል፣ የቤተሰብ የጎረቤት ወይ የመንግስት ሰራተኛ የሱ ተያዥ መሆን ይችላል። ወይ ብር ማስያዝ ትችላላችሁ። ብር አስይዛችሁ ለንግድ ነው የምትመጡት። እንደዛ ይቻላል። የምትመጡት እዚህ ለስራ ነው። ለስራ ስለሆነ የምትመጡት እንደዛ አድርጋችሁ መምጣት ትችላላችሁ። ብዙ ነጋዴዎች እየመጡ ነው። አንዴ መውጣት ከቻላችሁ ደግሞ ሁሌ መምጣት መመላለስ ትችላላችሁ። ምንም ችግር የለም እና በእንደዚህ አይነት መልኩ መምጣት ትችላላችሁ። ለንግድ ከሆነ የምታልፉት ምንም ችግር የለም። እነሱ የሚፈልጉት እዚህ መተው ሰዎች እንዳይንገላቱ ነው እንጂ እዚህ ለስራ መምጣት የምትፈልጉ ሰዎች ካላችሁ ከዛ ባለው መንገድ ያለውን ነገር አመቻችታችሁ መምጣት ትችላላችሁ። ለንግድ የምትመጡ ሰዎች ካላችሁ ብር ማስይዛችሁ መምጣት ትችላላችሁ። የቤት ካርታ የሚባልም ነገር አስይዛችሁ መምጣት አንዴ ነው ያ ነገር የሚሆነው። አንዴ ከወጣችሁ ከዛ በኋላ ማንም አይከለክላችሁ፣ መውጣት መግባት ትችላላችሁ። እና ለንግድ ስራ እየመጣችሁ የ15 ቀን ቪዛ የወር ቪዛ ይዛችሁ እየመጣችሁ ስራ እየሰራችሁ እዚህ ጨርቆችን ልብሶችን አሁን እየሄድኩ ያለሁት እንዴት ነው የሚገዛው ለምትሉኝ አሁን እኔ ከቤት ተነስቼ ወደ አጅማን እየሄድኩ ነው። አጅማን እዚህ አሉ ፓኪስታን ማርኬት የሚባል አለ እዚህ ጋር ባንጋሊ ሱቅ የሚባል ሱቅ ባንጋሊ እዛ አካባቢ ላይ ልብሶች እንዴት እንደሚሸጡ ያንን ልብስ እንዴት አድርጋችሁ ይዛችሁ ሂዳችሁ እንዴት ነው ትርፋማ የምትሆኑት? ለውጥ ማምጣት የሚፈልግ ሰው ከየትም ከቤሩትም ከሳውዲም ከየትኛውም ሀገር በኮንትራት ቤት የመረራችሁ ስራ በቃ የሰው ቤት ስራ እየሰለቻችሁ ያስጠላችሁ በትንሽ ገንዘብ ትንሽ ነገር እየሰራችሁ ራሳችሁ መቀየር የምትፈልጉ ሰዎች ለነጋዴ ብር እያስረከባችሁ እየመጣችሁ ስራ መስራት የምትፈልጉ ሰዎች እሱ ነው እኔ አሁን ላሳያችሁ የፈለኩት። መስራት ትችላላችሁ፣ መቀየር ትችላላችሁ፣ መለወጥ ትችላላችሁ። እንዴት ነው የምንለወጠው? እንዴት ነው የምንቀየረው ብላችሁ ቁጭ ብላችሁ አትብሰክሰኩ። ቁጭ ብሎ የሚሰከሰክ ሰው ጥሩ አይደለም። ቁጭ ብሎ መብሰክሰክ ጥቅም የለውም። ሰርቶ መለወጥ ነው። ይቻላል። አንቺ ሰው ቤት ሰራተኛ እድሜ ልክሽን ያደረግሽ ማን ነው? ተጽፎልሻል? አልተጻፈልሽም እኮ በቃ ራስሽን መቀየር ትችያለሽ። ነጋዴ መሆን ትችያለሽ። በገንዘብሽ የራስሽን የሆነ ነገር ማድረግ ትችያለሽ። ቢያንስ እንደው 100,000 ብር ካላችሁ ይሄን ስራ መስራት ትችላላችሁ። ታምናላችሁ አይደል? 100,000 ብር እሱ ራሱ ብዙ ነው። 70,000 ብር 50,000 ብር ካላችሁ በዱባይ የመጣችሁ እቃ እያያዛችሁ እየሄዳችሁ ትርፋማ መሆን ትችላላችሁ። ለነጋዴ እያስረከባችሁ። ይሄ የምነግራችሁ መለወጥ ለሚፈልግ ሰው ብቻ ነው። ለማውራት ለሚፈልግ ሰው ሳይሆን መለወጥ የሚፈልግ ይቻላል ብሎ መለወጥ የሚፈልግ ማንም ሰው ከእናቱ ወደ አልተነሳ ማንም ሰው ከመሬት ተነስቶ አይደለም። ይሄ በጣም ብዙ ነጋዴዎች ይመጣሉ ታያቻላችሁ። አሁን እየሄድኩ ነው ወደዛ ለእናንተ ለማሳየት
እናንተ እንዴት ነው የት ቦታ ነው የሚሸጠው የት አካባቢ ነው የሚሸጠው እንዴት ነው ስራው የሚሰራው የሚለውን በደንብ እዛው ቦታ ሄደን እናየዋለን ማለት ነው። ሰው መለወጥ ከፈለገ መቀየር ከፈለገ ራሱን ቀይራለሁ ህይወቴን ቀይራለሁ ተስተካክዬ መኖር እችላለሁ ለሚል ሰው ቀላል ነው መንገዱ ማለት ነው። ኢዚ ይሄን ነገር እኔ አሳያችኋለሁ። ነገርን ካከበር ነው ዳገት ነው ብለን ከተስፋ ከቆረጥን በወሬኞች ባልባልታኞች በተለያዩ ሰዎች ከቆምን ግን እንቆማለን ማለት ነው። መቀየር ከፈለግን ግን እንቀየራለን እንለወጣለን። ስለዚህ ከሰው ቤት ሰራተኝነት እየተመላለሳችሁ ገንዘባችሁን ትርፋማ ያርጋችሁ ትርፉን እያስቀመጣችሁ ዋናውን መንቀሳቀስ ትችላላችሁ። በትንሽ ነገር ጀምሩ። ይሄን ያህል ግዴታ 100 200 400 ሺህ ብር አይጠበቅባችሁ። ከ50 ሺህ ብር ጀምሮ መንቀሳቀስ ትችላላችሁ። በቃ ቪዛና ቲኬት ቆርጣችሁ መጣችሁ። እኔ እንደው አንድ ነገር ልተባበራችሁ የምፈልገው ነገር አለ መሰላችሁ። ለተወሰኑ ሰዎች በዚህ ስራ ላይ በእኔ ሚዲያ ላይ ሰምተው በዚህ ስራ ላይ መሰማራት ለምትፈልጉ ሰዎች እኔ ተወሰነ ቤት ነፃ እኔ ቤት አለኝ። አሁን ሳይት ክራይት ቤት አለ። ቤት ነፃ እስክትለምዱ እስክትሉ ድረስ ቤት ነፃ እኔ ተባበራችኋለሁ። ለተወሰኑ ሰዎች ብዙ አይደለም፣ እኔም አቅሜም ላይፈቅድ ይችላል። ግን ለተወሰኑ ሰዎች ቤት ነፃ እኔ መታችሁ እኔ ጋር እስክትለምዱ ድረስ አርፋችሁ ቦታውንም አሳያችኋለሁ ያለውን ነገር አርፋችሁ ስራችሁን ይዛችሁ እቃችሁን ጭናችሁ ይዛችሁ መሄድ ትችላላችሁ። ሁለት ሻንጣ ልብስ ይዛችሁ ከሄዳችሁ ትርፋማ ትሆናላችሁ። አትከስሩም። ኪሳራ የሚባል የለውም። እንደዛ ያረጋችሁ መስራት መለወጥ ትችላላችሁ። እና ይሄን ነገር ነው ልነግራችሁ የፈለኩት። አሁን ወደ ቦታው እየደረስኩ ነው። ከቦታው ደግሞ ባለው ነገር እናወራለን፣ እንነጋገራለን። ቁም ነገር ላይ የምታውሉ ከሆነ ጠንካራ ሆናችሁ መለወጥ መስራት የምትፈልጉ ከሆነ ማንም ሰው ከእናቱ ወደ የተማረ የለም። መስራት ትችላላችሁ። በምን አይነት ዘርፍ ነው መሰማራት ያለባችሁ? በንግድ ብቻ አይደለም፣ በተለያየ ነገር መስራት ትችላላችሁ። ትንሿን ነገር ፈጣሪ ከባረከላችሁ መለወጥ ትችላላችሁ። ዝም ብላችሁ እዛው ጠዋት ማታ ዝም ብላችሁ ወሬ የምታወሩ ከሆነ ጊዜ የምትጨርሱ ከሆነ ግን ህይወታችሁን የሚበላሽ። ንግድ መነገድ ትችላላችሁ፣ መንቀሳቀስ ትችላላችሁ። ታይላንድ መሄድ ትችላላችሁ፣ ባንኮክ መሄድ ትችላላችሁ፣ ቻይና መሄድ ትችላላችሁ። ቪዛ ብቻ ቆርጣችሁ መሄድ ትችላላችሁ። አሁን ችግር የለውም። በጣም አሪፍ ነገር፣ ሁሉ ነገር እየተስተካከለ ነው ያለው። እናንተ አልተጠቀማችሁበትም። ይሄንን አይዲያ ይሄንን ነገር ብትጠቀሙ ደግሞ ሞር ለውጥ ታመጣላችሁ። አሁን ምንድነው ችግሩ? ወሬ ነው። እኛ አሁን እዚህ ስደት ያለው በቃ ሁሉም ዩቲዩብን ለማሳደግ ሁሉም ገንዘብ ለመሰብሰብ ወሬ በቃ ስለምድዋቸዋል። ወሬ ነው በቃ የምትወዱት፣ ወሬ መሸከም ነው የምትወዱት። እና ወሬ ህይወት አይሆንም፣ ወሬ ገንዘብ አይሆንም፣ ወሬ ጤንነት አይሆንም፣ ወሬ እድሜ አይሆንም፣ ወሬ ጊዜ አይሰጥምና ከእንደዚህ አይነት ነገር ትታችሁ የሥራ ዓላማ የሥራ እቅድ ማቀድ ትችላላችሁ። ምን ልስራ፣ ምን ሰርቼ ነው መቀየር የምችለው፣ ምን አድርጌ ነው መለወጥ የምችለው ብላችሁ ተለወጡ። መኖሪያ ፈቃድ ይዛችሁ አቅፋችሁ ቁጭ አላችሁ በሰው ቤት ሰራተኝነት የምትሰሩ በመኖሪያ ፈቃዳችሁ መለስ ብላችሁ ሰርታችሁ ህይወታችሁን ቀይሩ። ሞኝ አትሁኑ፣ አትቀመጡ። በጣም ራሳችሁ መቀየር ትችላላችሁ። ቀላል እኮ ነው። ትንሽ ነገር ይዛችሁ ሄዳችሁ ብዙ ትርፍ የምታገኙበት ስራ መስራት ትችላላችሁ። ይሄን ነው የምነግራችሁ። ስለሰማችሁኝ ስላዳመጣችሁኝ አመሰግናለሁ። አሁን የት ቦታ ነው ስራው የሚሰራው? ምንድነው የሚደረገው? ምንድነው የሚገዛው? ዋጋው ስንት ነው? ያ ነገር እስከ ኢትዮጵያ ዋጋ ምን ያህል ነው የሚያተርፈን የሚለውን ደግሞ ከተወሰነ ደቂቃ በኋላ አሳያችኋለሁ። አብራችሁ ትቆያላችሁ። ስለሰማችሁ በጣም አመሰግናለሁ። ቁም ነገር ላይ አውሩት። ለሌሎች መስራት ለሚፈልጉ እቅድ ዓላማ ላላቸው ተለውጠው ቤተሰቦቻቸውን መለወጥ የሚፈልጉ ራሳቸውን መቀየር የሚፈልጉ ከሰው ቤት ሰራተኝነት ነፃ መውጣት የሚፈልጉ ሰዎች ሼር አድርጉላቸው። አትከፍሉበትም። ሼር አድርገሽላት እሷ ተጠቀመች ማለት ፈጣሪ ለአንቺ ትልቅ ቦታ ነው የሚሰጥሽ። ምክንያቱም ለሰዎች መልካም ማድረግ ለራስ ነው፣ ሌላ ነገር አይደለም። መልካም አድርጉ። መልካምነት ለራስ ነው። ሼር አድርጉት። ስንት ነገር ሼር ይደረግ የለም። እንኳን ይሄን ሼር አድርጉት። እኔ ለእናንተ የማሳያችሁ ነገር ይጠቅማችኋል ብዬ ያመንኩበትን ነገር ከማሳየት ከመናገር ከመምከር ከቦታው ላይ ደርሶ ከማለት አልመለስም። ብዙ ነገሮች የሚያደርጉ አሉ፣ ብዙ ፈተና የሚያመጡብኝ ነገር አሉ። ችግር የለውም፣ እሱን እቋቋመዋለሁ። እኔ ምንም ችግር የለም። እናንተ በጸሎት አትርሱኝ። እግዚአብሔር ይስጣችሁ። ስትመርቁኝ ጸሎታችሁ ነው እስካሁን ከነ ቤተሰቦቼ በሰላም ያኖረኝ፣ አሁንም ያኖረኛል። ቴንኪው። ችግር የለውም። እሺ ይሄኛው 12 ፒስ ነው። ኦኬ ሳይዝ ሁሉም ሳይዝ አለው። ኦኬ አንዱ ፍሬ ስንት ነው? አንዱ ፍሬ 20 ነበር ግን 18 አደረገ። እንዴ ረቀንሽ አስተያየት 18 ብር። አንዱ ፍሬ እነዚህ 21 ናቸው። 20 አደረገታለሁ ግን ስታይል እና ከለር በተለይ አሁን ፋሽን የመጡ ናቸው፣ አዳዲሶች ናቸው። ኦኬ ከለር ምናምን ነገር ተፈላጊ ነው። እሱን በጣም ነው። ዛራ ነው። ዛራ ነው።
አዎ ኦሪጂናል ጂንሶች ናቸው። ይኸውላችሁ ይዋቸው ባላ መታችሁ መጠየቅ የምትችሉት ማለት ነው። ይሄን ቆንጆ ጂንሶች እነዚህ አሁን ዛራ አዲስ ይሄ ስንት ነው ዋጋው? 20 ድርሃም። እሺ ቴንክ ዩ 20 ድርሃም 12 ፒስ ስንት ይመጣል? 240 ብር። ስለዚህ ብዙ ነጋዴዎች ይወስዱታል፣ ያዋጣቸዋል። ኦኬ በጣም ጥሩ። የሀገሬ ልጅ አግኝቼ ነች፣ ሀበሻ ነች። እሷ ነች እንግዲህ ከነሱ ጋር ከምነዛነስ እሷ ነች። ኬፋሚ ሰላም አለይኩም። ኦኬ በቱታዎችም አሉ። ኦኬ በቱታዎች አሁን እነዚህ አሁን ጂንሶች በስማ ይሄን ጂንስ በጣም ወደው ጂንስ ነው። አሁን ስንት ነው የዋጋው? የምታዩቸው ኦሪጂናል የዛሃራ ምርቶች ናቸው። እሺ 25 ኦኬ የሚሸጡ ይሄ አሁን ስንት ነው? አንድ ፒስ ትሸጫለሽ? በደርዘን ነው። 12 ነው የሚይዙት አይደል? ኦኬ 6 ለሁለት አካ ኦኬ እሺ በጣም አሪፍ በጣም አሪፍ ዛራ ነው። እዩት እንግዲህ ምርቱ ቱርክሽ ብራንድ ነው። እነዚህ አሁን ብታምኑም ባታምኑም አሁን ስንት ብር መሰለ? ይሄ አሁን ስንት ብር ነው? 20 ብር ነው አይደል? 27 ድርሃም ማለት 270 ብር ማለት ነው እኛ ጋር። ይሄ እንደዚህ አሁን ኢትዮጵያ ውስጥ 400 500 እስከ 700 የሚሸጡ ጂንሶች ናቸው። እሺ ወቁ ታቸው እስከ አሽና ብር ነው የሚሸጠው። እስከ አሽና ብር ነው ዘፍመሽ ምናምን በ550 እስከ 650 ነው። አስቡት ግማሽ በግማሽ ትርፋማ ነው የሚያደርጋችሁና ይሄ አሪፍ እቃ ነው። አሁን ስንት ነው የሚፈቀደው? ስንት እሽግ ነው የሚፈቀደው? ሰምተሽ ከሆነ ኢንፎርሜሽን መረጃ 15 እንደዚህ ከአንድ 15 ጂንስ 15 እሽግ 15 ደርዘን ማለት ነው። 15 ፒስ ለአንድ ሰው 15 ፒስ እና ሌላው ደግሞ እንትን የሴትም እንደዛው በእያንዳንዱ ልብስ አንድ 15 በጣም አሪፍ። እንደዚህ ቲሸርት እንትን ብለሻል፣ ተደስተሻል ነገር በጣም እኔ ራስ ፈልጓልኩ ማለት ነው። ቱታ በጣም ያምራል። ይሄ ቱታ ግን ስንት ነበር ዋጋው? 22 ነበር። 20 ሸጠው ነበር ጨርሻለሁ። አሁን ይሄ ሰሞኑን ነው ኢትዮጵያ ነበርኩና እዛ ከኢትዮጵያ መጣ። የቱርክ አለ ቱርክ ጂንሶች አሉ። አሁን እነዚህ ስንት ናቸው? እነዚህ 18 ናቸው ግን ብዛት ኮርሰር 16። ኦኬ በጣም ጥሩ። ስልክ ያላችሁ የድርጅት ስልክ እስኪ ስልክሽን ንገሪኝ። በቃ ስትመጡ እሷን ኮንታክት ማድረግ ትችላላችሁ። ጎበዝ ነች። እንግዲህ ያገራችሁ ሰው ነች። በሷ ማን ትሬዲንግ አልታማ። ኦኬ ስራ ጥሩ ነው አይደለ? በቃ ይሄ ነው የካምፓኒው ስልክ ቁጥር የለውም። ኦኬ ጀርባው ላይ አለ ስልክ አለ። በጣም አሪፍ። በቃ የምትፈልጉት ልብስ እዚህ ቤት አለ። የመጣችሁ ታችንን ግዟት። በደርዘን ነው የምታስረክበው። በጣም ኳሊቲ የሆነ ልብስ ነው። በቃ ይሄን ነው እንትልላችሁ የምችለው። ምክንያቱም የሥራ ሰው አንዳንዴ ቢሰሩ ጥሩ ነው። አንድ ከፈልኩ ማለት ያለ ኦኬ ኦኬ ሰኩር የሚባል በጣም ኳሊቲውን የራሳችን ምርት ነው። ኦኬ በጣም አሪፍ በጣም አሪፍ በጣም አሪፍ። በጣም ብዙ ነጋዴዎች የኔ ልጆች አሉና በግሩፕ ነው የምትምላቸው ይመጣሉ። እዚህ መተው ዕቃ ይገዛሉ። እነዚህ አሁን ያለውን መንገዱን ነው አሁን ሰው ገብቶሻል አይደል? ስራ የሚሰሩት ሰዎች መንገዱን የሚያሳያቸው ነው የጠፉ። ተረዳሽ አይደል? እዚህ ጋር መተው ገዝተው የሰው ቤት ሰራተኞች እስከ መቼ ይሆናል? አንዳንዴ የሰው የቤታችሁ ነሽ ስትኖሪ ጉዳት ነው፣ እድሜ መጨረስ ነው። መተው ግን አስቢ እንግዲህ ከእያንዳንዱ 15 ከሴትም ከወንድም ይዘው ከሄዱ የተለያዩ ነገሮች ሞባይሎች ምናምን ይዘው ከሄዱ ውጤታማ ይሆናሉ። ቢያንስ የትኬታቸውን ችለው ትርፋማ ይሆናሉ። ገንዘባቸው አይከስርም፣ አይምራቸው ይነቃቃል፣ ጤነኛ ይሆናሉ። ጥሩ ነገር አለና እህታችን ስምሽ ማን ነው? ሉላ ትባላለች። በስደት የምትኖር ጎበዝ ሰራተኛችን ነች። ያው እንግዲህ እንደምታዩት ያሳይቻችኋለሁ።
ደርዘኖች በምትፈልጉት በተመጣጣኝ ዋጋ መታችሁ ኦርደር አዛችሁ እቃችሁን ባደራ መልክ አስቀምጣችሁ ሰብስባችሁ ጨርሳችሁ መሄድ ትችላላችሁ። አመሰግናለሁ። ይሄ ነገር ስንት ነው? 10 ፒስ ነው? 12 ነው አይደል? ኦኬ ማለት ደርዘኑ ስንት ነው? ይሄ አሁን አዲስ የመጣ የእርጉዞች ልብስ ነው። 120 በ12 120 ድራም 10 ብር 10 ድራም 10 ድራም በጣም አሪፍ ነው። አያችሁት አይደል? አዲስ የመጣ ነው። በጣም አሪፍ እቃ ነው። 120 ፒስ 120 ድራም ነው። 12 ፒስ ነው የሚይዘው። ይሄ ስንት ነው? 17 ስንት ፒስ ነው? አይ ደርዘኑ ነው። አሁን እነሱ የሚያው ታውቂያለሽ አይደል? በደርዘን ነው የምታስቢልኝ። በደርዘን ነው። እነዚህ ቆንጆ ሸሚዞች አሉ በጣም የሚያማምሩ፣ በቃ በጣም የሚያማምሩ። እነዚህ አሁን አዳዲስ ናቸው። ባለፈው የሉም ነበር እነዚህ። ይሄ ደርዘን ይሄ ስንት ፒስ ነው? 10 ስንት ነው አሁን? 120 ያቀንሰን ትንሽ የቤተሰብማ ቀንሽ። ኦኬ ይሄኛውስ 204 ድራም። እሺ ይመጣሉ፣ ችግር የለውም። ጂንሶችም ሸሚዞች አሉ። እነዚህ ደርዘኑ ስንት ናቸው? አሁን ይሄኛው ስንት ነው? እዚህ ቆንጆ 15 መጨረሻ ማክሲመም 15 ድራም። በጣም አሪፍ። ደርዘኖቹን 12 ናቸው። የሚፈልጉትን መጠን መውሰድ ይችላሉ። ኦኬ አለ በእንትንስ በዚህ በካርቶኑ ይሄኛው ታይት ነው አይደል? እሱ ነው አይደል? በታይት ስንት ነው እሱ? 10 ብር። ይሄ አሁን ለእርጉዞች በቃ ምቹ ነው። አይቆረቁራቸውም፣ አይጨንቃቸውም፣ አይይዛቸዋል። ይሄ ስንት ፒስ ነው ካርቶኑ? 100 how much is this 10 dirham? No, yeah, how much piece carton? 150 piece. 150 አይደል? How much all carton? all carton ተማሪፍ 1500 1500 150 ፒስ ማለት ነው። ለእርጉዞች የመጣ አዲስ ቲሸርቶች ናቸው። እነዚህን አይታችኋል። እንግዲህ መርጣችሁ ወስናችሁ መግዛት ይችላል። እነዚህ ሸሚዞች ደርዘኖች ናቸው። እንደዚህ ነው የሚሸጡት እንግዲህ እና እንደዚህ ይሸጣሉ። እንደዚህ ታሽገው አሁን እነዚህ ሸሚዝ ደርዘኖች ናቸው። ካም how much this 12 piece? This 12 piece, yes. How much? Come on. This one 18 dirham. 18. 18. Akhar. 18 dirham. 18 dirham. Okay. This 18 Zara, original Zara. Okay. How much this dozen? This dozen not. No dozen? Okay. This dozen? This dozen. Yes. How much? No, this also cartoon. Carton? Yes. Aywa. Carton how much piece? Cartoon maybe 144 piece. 144. 44. All how much? Huh? 100 piece? Okay. How much? 100 piece. 100 piece, yeah. So, yeah, 16 Down price. Last price. Huh? 160 ብር 100 ይሄ ሸሚዝ የምታዩት 160 ብር ይሄ ሸሚዝ ማለት ነው። 100 ፍሬ ነው የሚይዘው ካርቶኑ ማለት ነው። እንደዚህ ካርቶኑ 100 ፍሬ ነው የሚይዘው። ይሄን ሸሚዝ 100ውን ፍሬ በ160 ብር አስቡት እንግዲህ 100 ፍሬ በ160 ብር ገዝታችሁ እዛ ወስዳችሁ የሚሸጠውን ዋጋ ይሁት። በምትፈልጉት ከረል የልጆች አለ ደርዘን፣ በምትፈልጉበት ይሄ የልጆች እንዳለ ደርዘን ነው። በቃ እንደዚህ እዚህ ቤት የሚሸጡት ደርዘኖች ናቸው። ደርዘን እቃዎች ናቸው። ቲሸርቶች እንደዚህ የሴት ልብሶች ቲሸርቶች ሳይዞች እንደክ ደርዘን ዳ ቦስ ዳ እንደክ ደርዘን كم 10 12 لا هذا 10 how much 10 درهم 10 درهم هذا اوكي 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 10 كم 10 كم 19 90 ኦኬ 90 19 ብር ነው 10 ፍሬ። እንግዲህ ታዩት ይሄን መሰለ ቲሸርት ኳሊቲ ቲሸርት
እያንዳንዱ ቲሸርት ደርዘን ነው። ይሄን በ9 ብር ነው የምትገዙት። እዚህ 9 ድርሃም ማለት በኢትዮጵያ 90 ብር እንደዛ ማለት ነው። 90 ብር ገዝታችሁ ማለት ነው። እዛ የምትሸጡት ግን ጥሩ ነው። ቢያንስ 200 ብር ትሸጡታላችሁ። እነሱ 300 ብር ይሸጡታል። ጥሩ ነው። ይሄ እንደዚህ ቆንጆ ቆንጆ ቲሸርቶች ደርዘኖች አሉ። አሁን ነጋዴዎች እዚህ ነው ገዝተው የሄዱት በሙሉ። እዚህ ጋር ቆንጆ ቆንጆ ቲሸርቶች አሉ። ቆንጆ ቆንጆ የምትፈልጓቸው ልብሶች አሉ። እነሱን ገዝቶ መውሰድ ይቻላል። ደርዘን ነው። ኦኬ እንግዲህ ካርቶኖች እነዚህ ናቸው። ደርዘኖች ናቸው እነዚህ። አሁን ነጋዴዎች ገዝተው አስቀምጠው አሽገው ይሄዱት እንደዛ እንትን የሚሉት እና እንደዚህ አይነት ጃኬቶች how much ደርዘን? Come? How much piece? 1/8. Okay. 1/8. No, 2 3 1/6. 1/6. 2/16. 1/8. ኦኬ ይሄ አሁን 19 ድርሃም ነው። እንደዛ ነው የሚሸጡት ማለት ነውና እንደዚህ ናቸው እንግዲህ ዋጋቸውን የምታዩቸው። በምትፈልጉት ጂንስም አለ። ጂንሶችም ርካሽ ናቸው። እንደ ቢግ ሳይዝ 40 ኦኬ ደርዘን how much? how much piece ደርዘን? ኦኬ 240. ኦኬ 240 ብር ነው። how much piece? 20 ፒስ 240 ብር ጂንሱም ማለት ነው። 20 ፒስ 240 ብር አስቡት እንግዲህ በጣም ርካሽ ነው። እና እንደዚህ ነው ገዝታችሁ ይዛችሁ ሄዳችሁ ትርፋማ ትሆናላችሁ ማለት ነው። አመሰግናለሁ። ያው እንግዲህ እንዳያችሁት የልብሶችንም ሆነ የተለያዩ ዋጋዎችን አሳይቻችኋለሁ። በደርዘን ነው የሚሸጠው። ያ ደርዘን በኢትዮጵያ ጥሩ ዋጋ የሚያወጣ ነው። ቢያንስ ማንም የከሰረ የለም። ጥቅም ነው እንጂ የተገኘበት ማንም ኪሳራ የሚከስርበት የለም። ተንቀሳቀሱ። አይምሯችሁ ስተንቀሳቀሱ እልፍ ስትሉ እልፍ ይገኛል። በርታ በሉ፣ ጠንክሩ። ባላችሁ ገንዘብ ዛሬውን ተነሱ። ነገ ዛሬ አትበሉ። ለውጥ ለማምጣት ቀጠሮ አያስፈልግም። እህቶቼ እድሜያችሁን ተጠቀሙበት። ወንድሞቼ ጊዜያችሁን ተጠቀሙበት። ሁሉም ሰው እየተንቀሳቀሰ ነው ስራ የሚሰራው። እንዴት ብለን ነው እንደዚህ ቁጭ ብላችሁ ሰበብ የምታበዙ ከሆነ መቼም አይስተካከልላችሁ። ዛሬ በልብስ በኩል ያለውን ነገር አሳያችኋለሁ። በሚቀጥለው ደግሞ ጫማዎች እንዴት እንደሚገዙ በርካሽ ዋጋ በ50 ድርሃም ምን የመሰለ ቶርሽን ቆንጆ ጫማ ኢትዮጵያ ደግሞ እጥፍ የሚያተርፍ እቃዎችን አሳያችኋለሁ። ይቅድም ያያችኋቸው ሙሉ በሙሉ ትርፋማ ያደርጋችኋል። 15 ፒስ ከሴትም ከወንድም ከህፃናት ልብስ ይዛችሁ መግባት ትችላላችሁ። አስቡት። ሞባይል የተለያዩ ነገሮች ይዛችሁ ስትገቡ ትርፋማ ትሆናላችሁ። የትኬታችሁን ትችላላችሁ። ነቃ ትላላችሁ። ሰው ትግባባላችሁ። ከሰው ትተዋወቃላችሁ። ትዳር ይመጣል። ቁም ነገር ይመጣል። እዛ አውሮፕላን ላይ ስርዓት ያለው ደህና ሰው ነው የምታገኙት። ስለዚህ ያንን ስታደርጉ ነው ለውጥ ልታመጡ ትችሉ። ዝም ብሎ ማንም የለቀቀውን ኮሜንት ላይክ እያለው እየተሽካኩ እያስቃበጡ መኖር ህይወት አይሆንም። ዛሬ ተነሱ። ዛሬ ተለወጡ። ለውጥ ለዚህ ነው። ስለሰማችሁ ስላዳመጣችሁ ለሌሎች ሼር አድርጋችሁ ደግሞ ሌሎች እንዲማሩበትና እቅድ እንዲያቀሩ ለካ እንደዚህም ሰርቶ መለወጥ ይቻላል እንዲባል በአንድ አቋም እንደዚህ አድርጉ። ዝም ብላችሁ እየሄዳችሁ ፀጉር ቤት እየከፈታችሁ እየዘጋችሁ አትምጡ። ዝም ብላችሁ እየሄዳችሁ የተለያየ ነገር እያደረጋችሁ አትምጡ። ለውጥ የሚመጣው በአንዳንድ ነገሮች ስትለወጡ። በርቱ። ደህና ሁኑ።